ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ጆናኤል መጥቷል ተመልሷል ይሏል። ይሄ ሁለተኛ ቪዲዮአችን ነው። ካቆመን በኋላ መልሰን ቪዲዮ አፕሎድ አላደረግንም አውቃለሁ፣ ግን እስካሁኑ ድረስ በጣም ይቅርታ አድርጉልኝ። ዛሬ እስኪ ስለምን ብንወያይ ይሻላል? ብሎግ እና ኢዱኬት የትኛው ይሻላል? ከሁለቱ እናንተ ምርጫችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮ ከመጀመራችን በፊት ግን ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ጆናኤል ነኝ። ወደ ቪዲዮ እንሂድ። የዛሬው ቪዲዮአችን የሚሆነው ምንድነው? እስኪ ምርጫ እንሂድ። ቭሎግ ወይስ ኢዱኬሽን መስራት ይቀላል ማለት ነው? ከቭሎግና ከኢዱኬሽን ምን አይነት ስራ ላይ በሰማራ ለኔ ይቀላል ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ ብያችኋለሁኝ። እኔ የማስበው አሁን ሁለቱንም ላብራራላችሁ። ቭሎግ ማለት ምን ማለት ነው? ኢዱኬሽን ማለት ወይም ኢዱኬት ማለት ምን ማለት ነው የሚለው ነው። አንደኛ ቭሎግ ማለት ምን ማለት ነው? ከአንድ ሀገር ተነስታችሁ ሰው የማያውቀውን ነገር ማሳየት፣ ራሳችሁን ብሎ ለምሳሌ ጂምናዚየም ውስጥ የምታደርጉትን ስራ ምን አይነት ጂም እንደምትሰሩ ለሰው ልጆች ማሳየት ማለት ነው። እንግዲህ ቭሎግ ማለት በዚህ ቀጥል። ለምሳሌ ከቭሎግ ውስጥ እነ ጃኒ እነ አቤል ብርሃኑ ብዙ ቭሎገሮች አሉ። እነሱ አሁን የኢትዮጵያ ቭሎገር ታዋቂ የሚባሉት ነው የምገልጽላችሁ ማለት ነው። ቭሎግ ማለት ይህንን ይመስላል። እንግዲህ እንደምታስቡት እናንተ እስኪ ሀሳባችሁን ቭሎግ ይሻላል ወይስ ኢዱኬሽን ይሻላል የሚለውን እናንተ ከሁለቱ መርጣችሁ አሪፉን እናንተ ለራሳችሁ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ የሚሆነው ኢዱኬሽን ነው። ኢዱኬሽን ማለት ምን ማለት ነው? ኢዱኬሽን ማለት በተለያዩ ነገሮች ላይ ትምህርት መስጠት ወይም ኢዱኬሽን ማለት ትርጉሙ ራሱ ትምህርት ማለት ነው። ስለዚህ ትምህርት ማለት ነው አንድን የማያውቅ ሰው ማስተማር ወይም ደግሞ እንዲያውቅ ማድረግ ይሆናል ማለት ነው። አንድን ሰው እንዴት ነው እንዲያውቅ ማድረግ የምንችለው የሚለውን ደግሞ እንዴት ነው? ለምሳሌ ስለ ቴሌግራም አፕሊኬሽን አከፋፈት ወይም ደግሞ ስለ ቲክቶክ ቪዲዮ አፕሎድ እንዴት እንደምታደርጉ፣ ቻናል እንዴት ክሬት እንደምታደርጉ፣ ዩቲዩብ እንዴት ክሬት እንደምታደርጉ፣ የፈለጋችሁት ማስተር ካርድ እንዴት ክሬት እንደምታደርጉ ብዙ አይነት ኢዱኬቶች አሉ። ኢዱኬሽን ለኔ በጣም ቀላሉና አሁንም እየሰራሁት ያለሁት ነገር ስለሆነ ኢዱኬሽን ለኔ ቀላል ሆኖ ታይቶልኛል፣ ወይም ኢዱኬሽን ለኔ አሪፍ ነው ብዬ ወስደዋለሁ። እናንተም የሚመቻችሁን ኮሜንት ላይ ወይም ደግሞ የሚመቻችሁ መስራት ትችላላችሁ። በቀጣይ ቪዲዮ ሰራላችኋለሁ። እንደውም ኢትዮጵያ ላይ ሆናችሁ የምትሰሩት ወይም ኢትዮጵያ ውስጥ ሆናችሁ ለመስራት ቀላል የሆነውን የዩቲዩብ ኒሽ ወይም ደግሞ ምርጫ፣ ለምሳሌ ቪሎግ ሊሆን ይችላል፣ ጌም ሊሆን ይችላል፣ ቶፕ 5 ወይም ደግሞ ቶፕ 10 ቶፖችን ብቻ ማስቀመጥ ከ1 እስከ 5 ሰዎች ምናምን ብዙ አይነቶች አሉ። እነሱን እኔ ሰፋ አድርጌ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ይሄ ቻናል እንደሚመቻችሁ አልጠራጠርም። ምርጥ ሀሳቦች ካላችሁ በቀጣይ ምን እንደምሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።